አንድ ጥያቄ ልጠይቅህ። ወንድ ከሆነ አንድ ጥያቄ ብቻ ልጠይቅህ። አንድ ጥያቄ ወንድነቴን እህትህ እንዳርልኝ እና አሳያለሁ። አሁን ቶፒኩ ላይ ግባ። ሙሳ መረጃውን ከቁርአን አምጣና አንተ 10 ጥያቄ ትጠይቃለህ። መረጃውን ከቁርአን አሁን ከቁርአን አለ የአሹራ ጾም ያልከውን እሱን ከቁርአን አምጣና የአሹራ ጾም ቁርአን ላይ እንዳለ 10 ጥያቄ ትጠይቃለህ። ቀጥል። ያው በጭንቅላቴ አሁን እዚህ ጋር ለምሳሌ ቁጥሩ አላውቀው ይችላል። በጭንቅላቴ ልንገርህ። ሸህር ረመዳን الذي انزل عليه في القرآن ቁጥሩ ስንት ነው? የአሹራ ጾም የትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ የተፈቀደው ጾሙ ብሎ መሐመድ ያዘዘው የትኛው ጋር ነው? በአማርኛ ያዘዘው መሐመድ ነው ያዘዘው። በአረብኛ እየነገርኩህ እኮ ነው። አዳም አላህ ነው ያዘዘው መሐመድ ነው ያዘዘው። አረብኛ ስለወራህ በነገራችን ላይ መረጃ መጣ ማለት አይደለም። አላህ ነው ያዘዘው ወይስ መሐመድ ነው ያዘዘው? አላህ ነው ያዘዘው። ማስረጃ ቶሎ በል። ቁርአን የወረደው በነብዩ ነው ወይስ ማስረጃ ስጠኝ። ማስረጃ ነው። ኧረ ሰጠ ክርስቲያን። ቁርአን የወረደው በነብዩ ነው ወይስ በአላህ ነው? አላህ ነው ያወረደው ወይስ ነብዩ ነው? ምንድነው ማስረጃው? እዚህ ጋር አላህ ነው እኮ የጻፈው። ሸህሩ ረመዳን ለዚህ ማለት አላህ ጽፎ ጠረጴዛ አዘጋጅቶ እንደዚህ ከትቦ ስንት ፔጅ ነው የጻፈው? አላህ ነው የጻፈው አልከኝ እኮ። ጥያቄ አንድ ጥያቄ ተቀበል። ወንድ አላህ እንደዚህ ከትቦ ነው የሰጠው መጽሐፍ? አሁን አንተ የጀሃነም የፈጠረ ሰው ነው ገባ? አንተ ምንም ነገር አትሰማም። አላህ ማን ነው? አላህን መሐመድ ነው አላህን የፈጠረው። አላህ የሚባል አካል የለም ሲጀመር። ኤኒዌይስ ግባ ቶፒኩ ላይ። የጀሃነም ነው የጀሃነምማ አላህ ራሱ የጀሃነም ነው። ሳሂህ አልቡኻሪ 48 ገሃነም ራሱ የምትሞላው አላህ ነው አይደለ? እሱ እዛው እንገናኝ። አላህ ራሱ ገሃነም መሙያ ነው። እኔ እንዳንተው አስተምሮ መሰረት አንተ ትገባለህ። ምክንያቱም ሱራ 1971 ላይ ሁላችሁም ወደ እሷ ወራጅ እንጂ አንዳችሁም አትቀሩም ይላል አልቁርአን። ሁላችሁም የተባላችሁት ሙስሊሞች ናችሁ። ወራጅ ማለት ደግሞ መግባት ማለት ነው። መግባት ነው። ስለዚህ ሁልሽም ወደ ምን ወደ ገሃነም ትገቢያታለሽ። ቡኻሪ 48 ደግሞ አላህ ራሱ ገሃነም ሞላሽ ወይ ብሎ ሲጠይቃት አልሞላውም ስትል በእግሩ ነው የሚሞላት። ያለ ሀገር ገሃነም መሙያ ነው። ስለዚህ እኔን ተወኛዋል። ገሃነም መሙያ አይደለሁም። እኔ ገሃነም መሙያ ስላልሆንኩኝ እኔን ተወኝና ለጊዜው ስለ አሹራ ጾም ብቻ አውራሲ ጨረስኩ ሁሉ እኮ። ለምንድን ነው የማይገባክ? ወይኔ በላቸው። ምንድን ነው ምን አወራና? የትኛውን በላቸው? ምን አወራ? ምንም መልስ እኮ አልሰጠህም። አንድ ጥቅስ እንኳን አልጠቀስክም። ኦኬ ጾም ማለት በቁርአን የወረደ ነው። ነብዩ ተቀብለው ከዛ ትእዛዛቸው ያስተላለፉበት እንትን ነው ጾም ማለት። ማስረጃ አልን እኮ ኮርጆ ነው እኛ እያልን ነው እንጂ ምንም የተቀበለው የለም። ከሰዎች አየ ኮረጀ። እቺ ነገር አሪፍ ነች አለ። ለእኔ ነው የሚገባው እንደው ምን ልጹማት አለ። ኮረጀ እያልን ነው እኛ ደግሞ። አሁን አንተ ልታምን አትቻልም። ወደ አንተ ምራንስ። ለምሳሌ ኮረጀ ነው የኛው ተወለፈው። ወደ አንተ ውስጥ አንድ ጥያቄ ልጠይቅህ እኔ። ስለዚህ ኮረጀ ነብይ ለምን ትከተላለህ? አይመለከተም። አንተ አይመለከተም። ሙሐመድ ጆሮ ነው ያሉት ትክክል ናቸው ማለት ነው። ጆሮ ነው ወይንም ጆሮ ጠቢ ነው ኮራጅ ነው ያሉት ትክክል ናቸው ማለት ነው። በዚህ ተስማማና የፈለከውን ትጠይቀኛለህ። መብቴ ነው። አይመለከተም። እኔ ማመልከው አይመለከትም። መልስ የለማ። አይመለከትም አይሆንም። ምክንያቱም ሙሐመድ ሰርቆ ኮርጆ ከሰዎቹ አየ ኮረጀና ኖ እቺ ታሪክ አሪፍ ነች እኛ እናድርጋት አደረጋት። ከዛ በኋላ ኃጢአት ሁሉ ይቅር የሚባለው በአሹራ ጾም ኃጢአቱን ሁሉ ይደመስሳል አለ። ያለፈን ኃጢአት ይደመስሳል። ስለዚህ ይሄ ከሰዎች የኮረጀው ነው። ለምን አይገባም? እሺ አንድ ጥያቄ ልጠይቅ። በቃ ምንድን ነው? እሺ ብዙ ጊዜ ክርስቲያኖች ኢየሱስ ይመጣል ንስሐ ግቡ ይላሉ። የት ነው የሚመጣው? ውጭ ሀገር ነው ኢየሱስ ወይ ደቡብ አፍሪካ ነው? ኦኬ ኢየሱስ ይመጣል ይላሉ፣ ንስሐ ግቡ ይላሉ። ፍርድ ተዘጋጅቷል። ማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 30 ጀምሮ እነሆ ከደመና ጋር የሰው ልጅ ይመጣል። ክርስቶስ ራሱን የሰው ልጅ ይላል። ምክንያቱም በያዘው ስጋ መሰረት የሰው ልጅ ብሎ ራሱን ይጠራል። የአብ ልጅ እሱ የሰው ልጅ ነውና ከማን ጋር? ከደመና በደመና ይመጣል። ከማን ጋር? ከመላእክቱ ጋር ይመጣል ይላል። ይህንን ሐዲስ ኩርሲ ላይ 18ኛው 40 ላይ ምን ሙሐመድ ቀጥታ ኮርጆታል። ክርስቶስ ለራሱ የተናገረውን ይመጣል። በጎቹን በቀኙ ፍየሎቹን በግራ ያደርጋቸዋል። መልካም የሰሩትን ኑ ዓለም አስቀድሞ የተፈጠረላችሁ አብራኬ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ ውረሱ ብሎ በቀኝ ያሉትን ሲላቸው በግራ ያሉትን ደግሞ ከቁጥር 36 ጀምሮ እስከ 40 ወደ እሳት ወይንም ከመላእክቱ ጋር ከሰይጣን ጋር ማለት ነው ወደ ገሃነም ይልካቸዋል።
እነኝህን የሚጠይቃቸው ምንድነው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ ይጠይቃቸዋል። ቃል በቃል ይህንን ጥያቄ ሲመጣ አላህ ይጠይቃል ብሎ ሙሐመድ ኮርጆታል። ኦኬ ክርስቶስ ስመጣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ብሎ ሲጠይቃቸው መልካም ያደረጉት እንዳበሉት እንዳጠጡት ይናገራል። መልካም ያላደረጉት ደግሞ እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸዋል። ጌታ አግኝተንህ ብለው ሲሉት ከነኚህ አንዱ ብታደርጉ ኖሮ ለእኔ እንዳደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ ሲመጣ አላህ በተመሳሳይ ችን ኮርጆ ሙሐመድ ኮርጆ እመጣለው በደመና ከመላእክቱ ጋር በቀራ 210 እንደገና ደግሞ አዲስ ኩርሲ ላይ አሁን ባልኩ መሰረት ከዛስ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ይላል። አላህ ከእኔ የሚመጣው ከአርሽ ላይ ነው። ኦኬ ደካ እናንተ አርሽ ላይ ተንጠልጥሎ ነው ያለው። የእኛስ በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጭ ያለው ይመጣል። ለምን ተባለ? ምክንያቱም ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 17 ላይ እነሆ ይመጣል፣ የወጉት ሁሉ ያዩታል። እሱ በክብር ይመጣል። አስቀድሞ ሲመጣ ወጉት፣ ሰቀሉት። አሁን ሲመጣ ግን በክብር ይመጣል። የወጉት ሁሉ ያያሉ፣ ለፍርድ ማለት ነው። ሙታን ሁሉ ይነሳሉ እንደተባለ ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ ማለት ነው። ስለዚህ ሙታን ሁሉ ይነሳሉ፣ ለፍርድ ወንበር ይቀመጣል። ለፍርድ ሲመጣ ሁሉም ያዩታል ማለት ነው። ታዲያ መምጣት መሄድ እንዴት ተነገረለት? መለኮት መምጣት መሄድ መቆም መነሳት የሚነገርለት አይደለም። ከስፔስና ፕሌስም ውጭ ያለ የተፈጥሮ አይናችን እቺ እሱን ማካበብ ማዋሰን ቁመቱ እንዲህ ወርዱ እንዲህ እንደዚህ ተብሎ የሚታይ ስላልሆነ እሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እርሱ መንፈስ ነው። መዝሙረ ዳዊት 139 ቁጥር 7 እና 6 ላይ እሱ ወደ ላይ በወጣ አንተ በዛነ ወደ ታይ በወርድ ወደዛነ እንደ ክንፍ ተሰጥቶኝ ብበር አንተ በሁሉ አለ ይላል። እሱ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለን አይናችን አካቦት ሊያየው አይችልም። ፕላስ መንፈስ ነው። እሱን ማንም ያየው የለም ሊያየውም አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እግዚአብሔር ማንም ያየውም የለም ፈጽሞ ሊታይም እንደማይቻል መለኮት እንደማይታይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው አንድያ ልጁን ተረከው ይላል። አንድያ ልጁ ተረከው ይላል። እግዚአብሔር በመለኮቱ የሚታይ አለ። ስለዚህ መጣ ሄደ ሲባል ለምንድን ነው ካዳ? በያዘው ስጋ በነሳው ስጋ እሱ ክርስቶስ ያንን ስጋውን ይዞ ይመጣል። ስለተወጋ ያንን ያዩታል። የወጉት ሁሉ ዋይ ዋይ ይላሉ ተብሎ ስለተባለም ያ ለፍርድ ይሆንባቸዋል። ነገር ግን ከመገለጥ አንጻር ሊነገር ይችላል። ለእኛ ከመታየት አንጻር መጣ ሄደ ተብሎ ለእኛ ይነገራል። ለእኛ ሪቪል ሲገለጥ ማለት ነው። ለእኛ ሲታየን በሁሉ የሞላን በሁሉ ያለን ሄደ መጣ ተብሎ አይነገርም። ሄደ በምትልበት ቦታም አለ፣ መጣ በምትልበት ቦታም አለ፣ ቆመ በምትልበት ቦታም አለ፣ እታች አለ በምትለውን ቦታ አለ። ስለዚህ ለመለኮት ሄደ መጣ ተብሎ አይነገርም። በያዘው ስጋ ግን እንደዛ ተነግሮለታል። የእናንተ ግን በስጋ ሳይገለጥ አላህ በደመና በጥላ ውስጥ ሆኖ ነው የሚመጣው። አንተ ደግሞ ውችዝ ደወረስቱ ፓርት ክፈትላት ሜቢ በቀራ 210 ላይ አላህ በጥላ ውስጥ ሆኖ በመላእክት ታጅቦ በጥላ ውስጥ ሆኖ ነው የሚመጣው። በጥላ ውስጥ ሆኖ ይመጣል ማለት ነው። ዋው ማሻአላ ቁርአኑ ሐፍዘዋል። ስለዚህ ያ ኦኬ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ሆኖ ይመጣል? በደመና ጥላ ውስጥ ሆኖ ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው አሁን ቴንክ ዩ ቃልዎት ያሰማልን። እሺ ፍርዱ አለ። ኦኬ ጥያቄያችንን ሰምተህናል። የመጀመሪያ አካባቢ የጠየቅነውን ጥያቄ ሰምቻለሁ። ልጠይቅም ልመልስም አይደለም የመጣሁት እና በቃ መልሱ ላይ አሁን መልሱ ላይ እስኪ መልሱ ላይ መጀመሪያ ትመልሱና ቶፒካችንን የያዝንበትን እንዳንለቅ ከዛ በኋላ ደግሞ ጠይቃላችሁ። እናንተ ስለ አሹራ ጾም ንገረን እስኪ። መሐመድ ማን አዞት ነው የጾመው? ኧረ እኔ እኮ እንደ ሶስት ነገር ላይ ደንቅ ነገር ተውት። ትመልሳለህ? ፍርዱ ትመልሳለህ? እመልሳለሁ። ቀጥል ቶፒኩ ላይ እሺ ቀጥል።
እፎይ ለእስልምናም ሆነ ለክርስትና ማለት ነው። ለእስልምና ያለው አትኩረት ጊዜህን፣ ሰዓትህን፣ ሁለመናህን ገድለህ እስልምናን በመከታተልህ ማለት ነው በጣም አድናቂ ነኝ። አንደኛ። ሁለተኛ ደግሞ ለትዕግስትህ በጣም ነው የማደንቅ። በጣም አመሰግናለሁ። ታጋሽ ነኛ። በጣም ኦኬ፣ በጣም ጎበዝ ነው። ታንክ ዩ። ኦኬ፣ ማንኛው ነው ያለው? ኢስላም ወይስ ኢስላም? እንኳን ደህና መጣ። ድምፅ ቀንስልን። ምን ነበረ ጥያቄው? ማን ነው ያዘዘው? ነብይ አላህ ሰለላሁ ዐለይሂ ወሰለም መጾም አይደለ? አሹራ ጾምን እንዴት ነው የጀመረው መሐመድ? የአሹራን ጾምን እንዴት ነው የጀመረው? ኮርጆ ነው ወይንስ መገለጥ መጥቶለት ወይንስ እንዴት ነው? የአሹራ ጾም ስትጾማላችሁ ወይ እናንተ? ፈይሰል ወይ በና ይሰማል? ሰማል። እንዴት ነህ? ኔትወርክ እያስቸገረ እኔ ጋርም ይሁን አላውቅም፣ ግን ትንሽ መልካም። ስለ አሹራ ጾም በቁርአን ውስጥ የተባለ ነገር አለ? የለም። ለኔ መልስ። ሰላም እፎይ። ትናንትና መጣሁ። ቆይ ረመዳን ቆይ ተራ ጠብቅ። ስለዚህ በቁርአን ውስጥ የለም ማለት አሹራ ጾም የተጠቀሰ ነገር ቁርአን ላይ የለም፣ ግን ልመልስልህ። ቆይ እንዴት መልሳለሁ? ቁርአን ላይ የለም። ነብያችን ቆይ ፈይሰል፣ ቁርአን ከሰማይ በታች ከምድር በላይ ቅንጣት ብናኝ ክብደት ያላት እንኳን ሳንዘረዝር አልተውንም ብሎ ታበቃ። ልብ በል፣ ከሰማይ በታች ከምድር በላይ ብናኝ ክብደት ያላትን እንኳን ያልዘረዘር ነው የለም ሁሉን ዘርዝረናል ብሎ ካበቃ በኋላ ኃጢአትን ይቅር የሚያስብል ጾምን እንዴት ነው መዘርዘር ያልቻለው? እሺ እኮ ልነግርህ ነበረ። እሺ ቀጥል። ኔትወርኩ ይዞኝ መሰለኝ እኔ ጋር ድምፁ እያስተጋባ ነው። አሹራ ጾም የተጀመረው እንዴት ነው መሰለ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሄዱበት ጊዜ ይሰማላ? ከመካ ወደ መዲና በሚሄዱበት ጊዜ አይሁዶቹን መንገድ ላይ አገኟቸውና አይሁዶች እንደጾሙ ረሱላችን ሰለላሁ ዐለይሂ ወሰለም አዩ ማለት ነው። ከዛን አይሁዶቹን ያኔ ምን ብለው ጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም ለምንድን ነው የጾማችሁት ብለው ሲጠይቋቸው እኛ የጾምነው ሁሉ አደርጋለሁ ብለው ነብዩላህ ሙሳን ሪስፔክት ለማድረግ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄንን ጾም የጾሙት ይላል። ከዛ በቀጠር ደግሞ ሰሂህ ቡኻሪ 20412 ላይ ቁጥር ላይ ተጠቅሷል እና በሱም በተጨማሪም ደግሞ ወደ ትንሽ ቁጥሩም እንትን ይላል እና ሰሂህ ሙስሊም ላይ ደግሞ 1130 ኤ ላይ እና 1130 ሲ ላይ 1162 ቢ ላይ ተጠቅሷል ማለት ነው። ስለ አሹራ ጾም ማለት ነው። ይሄን ይባለው መያዝ የተፈለገበት ዓላማው የተፈለገበት ዓላማው ነብዩላህ ሙሳ አለይሂ ሰላቱ ሰላምን ለማክበር ነው ማለት ነው። ጨርሻለሁ። ኦኬ። ስለዚህ ሙሐመድ ወደ መዲና ሲሄድ በበል ከመካ ወደ መዲና ሲሄድ አይሁዶች ይጾሙት ነበረ። ጠየቃቸው። ምንድን ነው አላቸው። አሹራ ጾም ነው።
ከዛ እኛ የሙሳ እንደዚህ ወጣንበት እንደዚህ ያሉት አሃ እንደዛማ ከሆነ እኔ ነኝ መጾም ያለብኝ በሙሳ ብሎ መሐመድ መጾም ጀመረ፣ አዘዘ ማለት ነው እንዲጾም አይደለ? እንደዛ ነው አይደለ? ፈይሰል ሚት ነው ለምሳሌ ቆይ ስለዚህ መገለጥ አይደለም ማለት የነበረው እና ስለዚህ መገለጥ አይደለም ለሙሳ የሚደረገውን ነገር ስለዚህ አላህ መገለጥ አውርዶለት ሳይሆን ሰዎቹ ሲጾሙ አይቶ ከነሱ ወስዶ ነው የጾመው ማለት ነው። አይደለም ሙሳ ለኛ እስልምና ሃይማኖት ተከታይ ኢስላም ፕሊስ። ምክንያቱም ስለዚህ ከአይሁዶቹ አይሁዶቹ እንደዛ አሉት። እሺ አሁን እዚህ ጋር የሚያሳየው ምንድነው ታውቃለህ? ነብዩላህ ሙሐመድ አለይሂ ሰላቱ ወሰላም ለሙሳ ወይም ደግሞ ለነብዩላህ ሙሳ አለይሂ ሰላቱ ወሰላም ያላቸውን ነብዩላህ ሙሳ አለይሂ ሰላቱ ወሰላም ለማክበር ነው ይሄ የሚጾመው ማለት ነው አላማውን። እሺ እንደዛ ኤኒዌይስ እኔ እስከማከብረስ እስኪ ያነሳው ነገር ስህተቶች ስላሉት እመጣበታለሁ ስህተቶች ስላሉት ቡሃሪ 1893 አንዴ ክፈትልኝ ክርስቲያን አስታርቅልኝ እና አዲስ። እሺ 19 አይደለም 1812 ነው ያልኩህ 1893 ያው ለእና አዲስ እስቲው ካንተ ካልከው ጋር ይጋጫል። ምን ካልኩ ያ ፈይሰል አንተ ካልከው ይጋጫል ተናገርከው መሐመድ ሙሐመድ ወደ መዲና ሲሄድ አይሁዶች መንገድ ላይ አግኝቷቸው ሲጾሙ ማለት ነው የአሹራ ጾምን። ከዛ ሲጠይቃቸው እኛ ሙሳ የጾመው ጾም ነው ብለው ነገሩት። ከዛ በኋላ እሱ መጾም ጀመረ ነው ያልከው። አሁን ይህችን ሀዲስ አንብብና ከዛ በኋላ አንተ ከተናገርከው ጋር ምን አይነት መልስ እንደምትሰጠን አንዴ እንመልከት። አይደለም ነብዩላህ ሙሳ ጾሙታል አይደለም? ይኸውልህ ነብዩላህ ሙሳ አለይሂ ሰላቱ ወሰላምን ያሱን ለማስታወስ ነው። እሱን ተው በቃ እሱን ቅድሚያችን አዲስ አንብባት። አረብኛውን አድርግላት እስላም ታንብቦሽ ድምፅሽን ከፍ አድርጊና አንብቢ። እሺ ኃጢአት ይቅር የሚያስብለው ጾም እንዴት ነው? ኢስላም እየተረጎምሽልና ድምፅሽን ከፍ አድርጊ። አታችን ከፍ አድርግልኝና እኔ ላንብበው ለራሴ ወሬንሱ እንዲረዳ እንዴ ከዚህ ጀምሮ እስኪ አንብቢው ምን እንደሚል። አረብኛ አትችሉም እኮ ዞሮ አንዴ ከፍ አድርግልኝ ላንብበው። እየተረጎምሽ ችግር የለው ተርጉሚ። እኛ የቋንቋ ጥገኛ አይደለን። አና ቁረሽ ከሚለው ጀምረሽ አንብቢ። حدثنا ما አትችሉም አረብኛ ባላ እኔ መተርጎም አልችልም። ከፍ አድርግልኝ ከዚህ ችግር የለው كذي كاتي اوكي ان قريش كانت تصوم يوم العاشوراء في الجاهلية، ثم امر رسول الله صلى الله عليه وسلم بصيام حتى فرض رمضان، وقال رسول الله صلى الله عليه وسلم كفر لي من شاء فليصم ومن شاء افطر. ترجم يا ميتا ترجي من ترجم الله من ترجم الله ترجم الله لنبذ انت አይደለም ቤት መጣ ጾሙ ቤት ተጀመረ ካልክ ፈይሰል ነግሮ ካልክ ጾሙ ቤት እንደተጀመረ ቁረይሽ ላይ ያለው የት ነው የሚለው አና ቁረይሽ የሚለውን አድርግላት። ቁረይሽ የት ነው ያለው? መካ። ቁረይሽ ነው መካ። ፈይሰል ግን እኔ ያለን ልክ ነው። ፈይሰል ልክ ነው። መዲና ላይ ነው የተጀመረው። ይሄ ከተጀመረ ኋላ ነው አመጣጡ መዲና ላይ ነው የመጣው። አሹራ የመጣው አመጣጡ መዲና ላይ ነው። ኢስላም مش اسلام ቆይ ቁረይሽ ሙሐመድ ከመዲና ወደ መካ የመጣው ከመካ እኮ ነው ወደ መዲና ሄደው ከመካ ወደ መዲና ሂጅራ ላይ ሲሄድ መዲና ላይ ሲጾም ነው ያየው። ይሄ ጾም ፕሊዝ ቁረይሾች ሲጾሙ አየ እያለሽ መዲና ብለሽ ተዋሽናል። መዲና የሚልስ እዚህ ክፍል ውስጥ አሳየኝ። ቁረይሽ ካነት ተሱም እየጾሙ ነበረ። አልታየም። ቁረይሽ ላይ አይደለም ታየም። ቆይ ፕሊዝ ካነት ተሱም ቆይ ማን ነው እየጾመ የነበረው?
ناس قريش كانت تصوم يوم عاشوراء ቆይ አንዴ ስለዚህ ቁረይሾች እየጾሙ መሐመድ እሱን የተቀበላቸው አይደለ سمع عاشوراء ميلو سمكو كينيا ነው ያመጣው አይደለ عاشوراء የተባለው በአረብኛ ነው ከኛ ነው ትላለች እንዴ ፕሊስ ከነሱ ገና መሐመድ እኮ እየጠየቃቸው ነው ምንድነው እያለ እየጠየቃቸው ከኛ ነው የወሰደው ትላለች ኤኔስ አንበብላቸው ለኦዲየንሱ ሁሌም ውሸትና ማጭበርበር የገንዘባቸው ስለሆነ ለኦዲየንሱ አሳያቸው ያ ኦኬ ኤኔስ ፈይሰል እኔ ያልኩን ሐዲስ ቁጥር ተፈተልኛ አንተ ያልከው ማን ችግር የለም ፕሊስ ቆይ ፈይሰል አንተ ያመጣኸው እኮ እኛ የለም አላልንም እኮ አንተ ያመጣኸው አለ which is ግጭት ነው አንደኛ ግጭት ነው ስለዚህ ጥያቄያችን ከማንኛው ነው የኮረጀው የሚል ይሆናል ማለት ነው ቆይ እንዳዳምጥ አዲሱ ይነበብ ቅድሚያ ቆይ አንተ ያመጣኸው አዲስ ብቻ አይደለም የሚሆነው እኛም እናመጣውንም ትቀበላለህ አንተ ያመጣኸውንም እናውቀዋለን ስለዚህ መሐመድ ከማንኛው ነው የኮረጀው ብለን ደግሞ እንጠይቀሃለን ገና ኔክስ አሁን ሲያን ለዛ ነው ተረከረ ነው የምንለው አንዴ ፈይሰል አንዴ የሚታርክ ያ ናሬትድ አይሻ እንደተረከችው ይላል the Quraysh used to fast on the day of Ashura ቁረይሾች በአሹራ ቀን ይጾሙ ነበር መቼ in the pre-Islamic period በጃሂሊያው ጊዜ ከቅድመ እስልምና በፊት ማለት ነው and Allah አንዴ ኢስላሚክ ፔሪድ ማለት ነብይ ከመሆኑ በፊት ቁረይሾቹ ምንን ይጾሙ ነበረ እስልምና እዚህ ጋር በቃ ነገሮች ሁሉ ያልቃሉ ፕሪ ኢስላሚክ ፔሪድ ላይ መሐመድ መዲና ነበር መካ ነው ያለው መሐመድ ነብይ ከመሆኑ በፊት ማለት ነው የመሐመድ ቤተሰቦች ቁረይሽ ናቸው የቁረይሽ ጎሳ ናቸው ይጾሙ ነበር ቀጥላው ሳካር ጋር ክርስቲያን ኦኬ እሺ ፈለገው እንዴት ነው መሰለህ እፎይ ለምሳሌ ረመዳን ፕሊስ አዳምጥ ኦኬ and then Allah apostle ordered Muslims to fast on it the fasting in the month of Ramadan was prescribed so ምንድነው መሐመድ ይሄንን የአሹራ ጾምን ማለት ነው ከቁረይሾቹ አይቶ እነሱ ሲጾሙ ረመዳን ግዴታ ከመደረጉ በፊት ይሄን የአሹራ ጾም ሙስሊሞቹ እንዲጾሙ አዘዘ አለ whereupon the prophet said ከዛ ረመዳን ጾም ከመጣ በኋላ he who wants to fast on Ashura may fast አሹራ መጾም ይፈልግ መጾም ይችላል and he who does not want to fast may not fast አሹራን መጾም ማይፈልግ ደግሞ አለ መጾም ይችላል ብሎ ነገራቸው ማለት ኦኬ ፈይሰል ቀደም ምንድነው ያለን ከማን ነው ሲጾሙ ያየው ነበር ያለን ክርስቲያን እኔ ኮረሳለሁ አስታውሰኝ እስቲ ከአይሁዶች መንገድ ላይ ሲሄድ እኔ ደግሞ ሐዲስ ልስጥ መዲና ላይ እንደታየ ሐዲስ ልስጥ እኔ እኮ ችግር የለብኝም ኢስላም አይደለም ሐዲስ ልስጥ ደግሞ እኔ ሰጥሻለሁ ችግር የለውም اسمع قال رسول الله نحن احق አንቺ ራስሽ اسمع لا نحن احق منكم فاصامه وامر بصيامه رواه البخاري والمسلم حديث ايهم حديث እኛም የቡሃሪ እንኳን አመጣንልሽ እኛም ቡሃሪን አመጣንልሽ ስለዚህ ምን ይሆናል ማለት ነው ነብይሽ የት እንደጾመ እንኳን ማጣቁትን ኃጢያት ይቀር ያስብላል የሚል እምነት ይዛችኋል ማለት ነው የለም አንተ እኮ አረብኛው ነው ተርጉም ያለብክ ሻፍ ማ አትጪ ሎክ መዲና ሚላለ መካ ሚላለ አፎይ አዳምጠኝ ጃዲያ በጃዲያ ጊዜ ቆይ እስላም ልብ ካለህ ሚውት አታርገኝ ልብ ካለህ ሚውት አታርገኝ ይገባል አሹራ የመጣው ሙስሊም ያወጣው ስም ነው አሹራ ይሄ ጾም ካፊሮች አይደለም ያው ምን ማለት ነው ይሄ እኛ ነን ይሄ ምን ማለት ነው ኢስላም አሹራ ኢስላም ይሄ ምን ማለት ነው አልጃሂልያ ኦኬ ስለዚህ ሙሐመድ አይሁዶች ወደ አይሁዶች ጃሂሎች ነበሩ እነሱ ጃሂልያ የሚባለው ሙሐመድ ከተነሳ በኋላ ነው ነብዩ ሆኖ ከተነሳ በኋላ ነው እናመሰግናለን ኢስላም አንዴ ተረጋጊ ኢስላም ተረጋጊና አዳምጪ በጃሂልያ ጊዜ ራሱ ቁረይሾቹ ይጾሙት ነበር ማለት
አይ ነቢ ከሆነ በኋላ ነው ያየው የሚለው አርጉመንት ይወርቃል። በቃ በጃዲ አዳምጫ አሹራ ምን ማለት ነው? አሹራ ምን ማለት ነው? መልስልኝ። መሐመድም አያውቀውም፣ አይሁዶችና ክርስቲያኖች ናቸው የሚናገሩት። እሱም ተረጋጋ። አሹራ ምን ማለት ነው? መልስልኝ። አሹራ ምን ማለት ነው? የኛ ባለ መነጽር አሹራ ምን ማለት ነው? መነጽር አድርጌያለሁ አይደለም መሰረቱ። አሹራ ምን ማለት እንደሆነ ነግርሻለሁ እኮ አይሁዶች የነገሩት ምን ላይ ስላለ ነግርሻለሁ። አይሁዶችና ተሳለፍ አሹራ ምን ማለት ነው? አሹራ ምን ቋንቋ ነው? አሹራ ማን ነው ያወረደው? ነግርሻለሁ። መልስልኝ። መልካም ስለዚህ ነግርሻለሁ አይደለም። አሁን ልብ ካለ አሁን ንገረኝ። የኔ ልብ አውጥቼ ላሳይሽ እንዴ? ልብ ካለ ትላለች ደጋግማ። አሹራ የሚለውን መሐመድ አያውቀውም፣ ጾሙንም አያውቀውም። በመጀመሪያ ከቁረሾች ኮረጀ፣ አሹራ ከዛ ሙስሊሞች ጾመዋል ማለት ነው። ትርጉም ቅድም አብራርቻለሁ፣ ስላሰማሽ ነው። ቅድም አብራርቻለሁ ኬት እንደተቆረጀ ምን ማለት እንደሆነ። አሹራ አረብኛ ቃል ናት። አሹራ አሹራ ያወረዳት ራሱ ማን ነው? ማን ነው ያወረዳት? ማን ነው ያወረዳት? እናንተ ናችሁ ያወረዳችሁት። እስ ማን ነው ያወረዳት? ንገሪኝ እሺ። እኛ ነን። ኬት ነው ያወረዳችሁ? ቁርአን ያወረደች አሹራ ያቺ ጾም መዲና ላይ ያያት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙሳ አና ሐቁ ብሂ አለ። ሙሳ ለኔ ነው የሚገባኝ። ሙሳ የኔ ሙስሊም ስለሆነ እንደኛ ሙስሊም ስለሆነ ለሱ የተጾመው ሁላ ለኔ ጾማለሁ። ድህነቱ ደህና ስለወጣ ከፍርዓውን ስለተገላገለ የትኛው ቁርአን ክፍል ላይ ነው እንደዛ የሚለው? ከዛ ኋላ ያቺ ጾም ናት አሹራ የተባለች። ኮንሽን ቀንሽና የትኛው የቁርአን ክፍል ላይ ነው እንደዛ የሚለው? ተረት ነው የነገርሽን። እፎይ ሊያስረዱ ሲሉ ግን እንደምን በስነ ስርዓት አትደምጥም? ፕሊስ ዝገት 7500 ሰው እየሰማኝ ነው። መጀመሪያ ተረዳዳ። እንደዚህ አይነት ዳሞችን አታስገቡ። በሱ ቤት ፖለቲካ መስራቱ ነው ገብቶ። እህታችን ተመለሽና ማረጃውን ክፈቺ። ሙስሊሞች ያውላችሁ ብሬን እንደዚህ ነው የሚይዙት። አሁን 7600 ሰውን ከዚህ ውስጥ አትሊስት ከ3000 በላይ ሙስሊም ስለሆነ ልክ እኔ እንደጨኮንኳቸው አላስወራ እንዳልኳቸው እንደኔ ቤት ፍትሃዊ የለም። ምክንያቱም ምንም እንደማታመጡ ስለማቅ መጨረሻ ላይ በመረጃ እኔ እናንተን እንደማፈርሰው የተረተረቱን ስለማቅ ነው በነፃነት እንድታወሩ ምፈቅድላችሁ። ተጫዋቹ ምናምን አፍኛችሁ ምናምን አጭበርብረህ ነው ታወራት አለ ትተነፍሳት አለ። አውርተህ ስጨርስ ግን መረጃ ጠይቃለሁ ታመጣት አለ። ማምጣት ማችል ከሆነ በመረጃን ያፈርስብሃለሁ ማለት ነው። ያንን ስለማቅ ደንታ አይደለም መረጃ እንደማታመጡ ስለማቅ ማለት ነው። ተረት ስለሆነ ማለት ነው የምታወሩት። እኔ ካልኩት ተቃራኒ ማምጣት ስለማችሉ ይህንኛው ላይ ግን ተቃርኖ ሐዲስ አለ። መሐመድ ከቁረሾች እንደኮረጀ የሚያሳይ አለ፣ ከአይሁዶች እንደኮረጀ የሚያሳይ አለ። ስለዚህ መሐመድ የኮረጀው ከቁረሾች ወይንስ ከአይሁዶች? ላምጣልህ ከኔ ደሊል ማለት ነው። አሹራ የሚለው ከቁርአን አልወጣም። አሹራ ማለት ዐይን ሺን ራ አሹራ ዐይን ሺን ራ ማለት አሹራ ደሊልሽን ከቁርአን ማምጣት ትችያለሽ? ቁርአን ላይ ደሊል ከቁርአን ማምጣት ትችያለሽ? እንትን ሐዲስ አቸኩይ ቅድም ምን ብለሻል? አሹራ የኛ ነች ደሊል ማምጣት እችላለሁ ብለሽ ነበረ። እሱንም በቁርአን ላይ መታለች ብለሽ ነበር። ሶሪ ብለሽ ነው የምታልፊው። ሶሪ ብለሽ ነው የምታልፊው ብለሻል። ቁርአን ላይ መታለች ብለሽ ነበረ። የኛ ላይ ወረደች ነኝ በቁርአን የመጣች ነች ብለሽ ነው ከፍ ያደረኩሽ። ስለዚህ በቁርአን ላይ እንደሌለሽ ደሊል ከተግባባን ሶሪ በይ። እሺ ቁርአን ላይ የለም በይ። ለምን ማቲው ሽፈት መሰለሽ? አይደለም ደሊል አለኝ። ቃል ረሱላህ እና ቁርአን በቂ ነው። እሺ ሲጀምር ለምን ነው ፈይሰልን ያወረድከው? ለምንድን ነው አንተ ልብ ካለ ፈይሰልን ማውረድ የለብክም። እንደውም ማይረባ ሰው ከመሰቀል እሱ በስልምናችን የተከራከረ ልጅ እንደውም ማውረድ አልነበረበትም። ይሄ ፖለቲካ አይደለም። ኢስላም ፖለቲካ አትስሪ። ኢስላም ፖለቲካ ፕሊዝ። አሁን ደሊል ታመጫለሽ። አሁን ደሊል የምታመጪው በቀላሉ ጅብሪል አሹራን ጹም እንዳለው እስቲ ማስረጃ አንችልኝ። አላለም ጅብሪል አላለም። ስለዚህ መሐመድ ኮርጆ ነዋ። ጅብሪል ካላዘዘው ከቁረይሾችና ከአይሁዶች ኮርጆ ነዋ። አላህ በጅብሪል አማካኝነት ጹም ካላለው ከአይሁዶችና ከቁረይሾች ኮርጆ ነው። እኛ ነው ትክክል ነው እኮ ነግሮካል። ሙሐመድ የሙሳ ሲሆን ሙሳ አሐቁ ሊ ብሏል። ለኔ ነው የሚገባኝ ሙሳ። ስለዚህ ለሱ የወጣ አስቀን ጾምለታለሁ።
ጎበዝ። እሺ ተስማማው። ስለዚህ ደሊል የለሽም ቁርአን ላይ። በሐዲስም ላይ ደግሞ ጅብሪል አሹራ የሚባልን ጾም ኃጢአት ይቅር ያስብላል የሚል አልነገረውም። ሙሐመድ የሙሳ ነው ብሎ እንዲጾም ከአይሁዶች ወይም ከቁረሾች ኮርጆ ካልሆነ በምን አውቆ ጾመ? ካዳ ጅብሪል ካልነገረው በቁርአን ካልመጣ በምን አውቆ ነው የጾመው? ንገሪን እስኪ። ተረዳኝ ያ ረሕማን፣ ይሄ መኮረጅ አይደለም። ሙሳ በቃ ተረዳውሽ እኮ መልሱን ንገሪኝ። አንቺ እኔ እንደተረዳውሽ ቆይ እስላምዬ፣ እኔ እንደተረዳውሽ ተረጂና መልሱን እስኪ ያስረጅኝ። መዲና ሲሄድ እኔ እነሱ እንደጾሙት እኔ ምጾማለሁ። ሙሳ ሐቁሊ ሙሳ ለኔ ይገባኛል፣ የሱ ጾም እኔ ይገባኛል። ደህና በወጣበት እኔ አሹራ እጾማለሁ። ያቺ እኮ ማን ነገረው? መሐመድ ማን ነገረው? እህታችን ማንም አይነግረውም። አይቶ ነው ጠየቀ፣ አይቶ። ስለዚህ ጎበዝ ጠየቀ፣ ጎበዝ። ቆይ አንዴ። ስለዚህ መሐመድ አይቶ ኮርጇል። እናመሰግናለን። አይቶ ኮርጇል። ሰምቶ ሳይሆን አይቶ ኮርጇል። አይቶ አልኮረጀም። እና ከማን አዳምጠኝ። መዲና ሲሄድ ፈይሰልም እኮ ነግሮካል። እፎዬ እንደዚህ እኮ አይሆንም። የሃይማኖት ፈይሰልማ የነገረኝ እኮ ከአይሁዶች ኮርጇል የሚል ነው እሱ የነገረኝ። አይሁዶች መንገድ ላይ ያያቸው እነሱ እንደዚህ ሲያደርጉ አትዋሽ፣ ትልቅ ሰው ነው። እንደዛ ነው ያለው። ከአይሁዶች መንገድ ላይ ሲሄድ አይሁዶች ሲጾሙ አያቸው። ከዛ ጠየቃቸው፣